ለፌዴራል ልዩ አዳሪ ትምህርት ቤት ለመማር ላመለከታችሁ ተማሪዎች በሙሉ የመግቢያ ፈተናው መስከረም 21 2018 ዓ.ም እንደሚሰጥ የተገለጸ ቢሆንም ነገር ግን አንዳንድ ተማሪዎች የመፈተኛ ማዕከላቸውን ዩዘር ኔም እንዲሁም ፓስዋርድ አላወቅንም የሚል ቅሬታ ከተለያዩ ክልሎች እያቀረቡ በመሆኑ ጊዜው መራዘም አስፈልጓል። በመሆኑም እስከ መስከረም 21 ለሁሉም ተፈታኝ ተማሪዎች ለፈተና የተመደቡበትን የመፈተኛ ዩዘር ኔም እንዲሁም ፓስወርድ እንዲደርሳቸው ይደረጋል። እንዲሁም መስከረም 22 ተፈታኝ ተማሪዎች የሙከራ ልምምድ የሚያደርጉበት ይሆናል። መስከረም 23 በሁሉም መፈተኛ ማዕከላት ፈተናው በኦንላይን የሚሰጥበት መሆኑን እየገለጽን በዚሁ መሰረት ለፈተና የተመረጣችሁ ተማሪዎች ዝግጅት እንድታደርጉ እናሳስባለን ይላል ትምህርት ሚኒስቴር። ዛሬ በወጣው መረጃ እንግዲህ ፈተናው መስከረም 21 ይሰጣል የተባለው የልዩ አዳሪ ትምህርት ቤቶች ከ9 እስከ 12 ያለውን በመንግስት ዩኒቨርሲቲ ለመማር ላመለከታችሁ ፈተናው ወደ መስከረም 23 የተቀየረ በመሆኑ ራሳችሁን እንድታዘጋጁ ይሁን ይህንን ማወቅ ተገቢ ነው። እንዲሁም መስከረም 22 ላይ የሙከራ ልምምድ የምናደርግበት ልዩ ፈተናዎች ይሰጡናል። እነሱንም በመስራት መሳተፍ አስፈላጊ ነው ማለት ነው። ራሳችንን እናዘጋጅ።